እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመዮም ያብጽሐና ያብጽሕክሙ እግዚአብሔር በፍስሐ ወሰላም። የተወዳችሁ እግዚአብሔር ሰዎች እንደምን አላችሁ? እንደ እግዚአብሔር መልካም ፈቃድ ቀናትን በቀናት እየተካን በቸርነቱ በምህረቱ ዕለተ ሐሙስ ወይም ደግሞ ጸሎተ ሐሙስ ላይ ደርሰናል። ይህች ሌሊት ከሌሎች ሌሊቶች ሁሉ ትለያለች። የፍጥረታት ጌታ ዝቅ ብሎ የታየባት የፍቅርና የሕማም ጽዋ የተሞላባት የሰው ልጅ ታሪክ የተቀየረባት ሌሊት ናት። ቅድስት ቤተክርስቲያናችን ይህንን የሕማማት ሳምንት ስታስብ አባቶቻችን በጸጋ መንፈስ ቅዱስ ተመርተው አዘጋጁትና ከጥንት ጀምሮ ሲነበብ በኖረው መጽሐፈ ግብረ ሕማማት መሰረት ነው። በዚህ በመጀመሪያው ክፍል ዝግጅታችን በዚያች ታሪካዊ የጸሎተ ሐሙስ ዕለት ከጠዋት ጀምሮ እስከ ሌሊቱ ድረስ የተከናወኑትን አሳዛኝና ድንቅ ታሪካዊ ክንውኖችን ደረጃ በደረጃ ከመጽሐፍ ቅዱስና ከግብረ ሕማማት ታሪክ ፍሰት ጋር እያጣቀስን እንመለከታለን። አንደኛ የፋሲካ ዝግጅትና የጽርሐ ጽዮን ማዕድ። ቀኑ ሐሙስ ነው። የቂጣ በዓል በመጀመሪያው ቀን ደቀ መዛሙርቱ ወደ ጌታችን ወደ ኢየሱስ ክርስቶስ ቀርበው ፋሲካን ትበላ ዘንድ ወዴት እናዘጋጅልህ ትወዳለህ ብለው ጠየቁት። በማቴዎስ ወንጌል ምዕራፍ 26 ላይ እንደተጠቀሰው ጌታችንም ጴጥሮስንና ዮሐንስን ጠርቶ ወደ ከተማ እንዲገቡና ማሰሮ የተሸከመ ሰውን ተከተለው ወደሚያሳያቸው ትልቅ አዳራሽ እንዲሄዱ አዘዛቸው። በዚያም ለቤቱ ጌታ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ካንተ ዘንድ ፋሲካን አድርጋለሁ ይላል ብለው እንዲነግሩት ላካቸው። ደቀ መዛሙርቱም እንዳዘዛቸው አደረጉ። በጽርሐ ጽዮን ወይም በማርቆስ እናት በማርያም ቤት የፋሲካን ማዕድ አዘጋጁ። ምሽትም በሆነ ጊዜ ጌታችን ከ12 ሐዋርያት ጋር በማዕድ ተቀመጠ። ይህ ማዕድ ግን እንደተለመደው የደስታ ማዕድ አልነበረም። በጌታችን ፊት ላይ ጥልቅ የሆነ የሕማም ስሜት ይነበብ ነበር። ማዕዱ እየተበላ ሳለ ጌታችን ድንገት ጸጥታውን ሰብሮ አንድ አስደንጋጭ ቃል ተናገረ። እውነት እላችኋለሁ ከናንተ አንዱ አሳልፎ ይሰጠኛል አላቸው። በማቴዎስ ወንጌል ምዕራፍ 26 እንደተጠቀሰው ይህ ቃል በሐዋርያት ልብ ውስጥ እንደ መብረቅ ጮኸ። ሁሉም እጅግ አዘኑ። እርስ በርሳቸው እየተያዩም ጌታ ሆይ እኔ እሆንን እያሉ በየተራ መጠየቅ ጀመሩ። ጌታችንም ከኔ ጋር እጁን በወጨቱ የሚያጠልቀው እርሱ አሳልፎ ይሰጠኛል ሲል መለሰ። በዚያን ጊዜ በልቡ የክህደት መርዝ የሞላው ያስቆሮቱ ይሁዳ ምንም እንዳላወቀ ሆኖ መምህር ሆይ እኔ እሆንን ብሎ ጠየቀ። ጌታችንም አንተ አልህ አለው። በመጀመሪያው ክፍል ውይይታችን ሁለተኛው ታሪካችን ደግሞ ሕጽበተ እግር ነው። ከፋሲካው ማዕድ በኋላ ማንም ያልጠበቀው እጅግ ለማሰብ የሚከብድ ክንውን ተፈጸመ። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእራት ማዕድ ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ወገቡን ታጠቀ። ከዚያም በመታጠቢያው ውሃን ጨመረ። የፍጥረታት ሁሉ ጌታ ውሃውን በእጁ የፈጠረ አምላክ ውሃን በዕቃ ይዞ በደቀ መዛሙርቱ እግር ስር ተንበረከከ። የደቀ መዛሙርቱንም እግር አንድ በአንድ እያጠበ በታጠቀውን ማበሻ ማበስ ጀመረ። ተራው ወደ ስምዖን ጴጥሮስ ሲደርስ ጴጥሮስ በፍርሃትና በመንቀጥቀጥ ወደ ኋላ ፈገፈገ። ጌታ ሆይ አንተ የኔን እግር ታጥባለህን አለው። ጌታችንም እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ ሲል መለሰለት። ጴጥሮስ ግን አሁንም የኔን እግር ለዘላለም አታጥብም ብሎ አሻፈረኝ አለ። በዚያን ጊዜ ጌታችን ድምፁን ከፍ አድርጎ ካላጠብሁህ ከኔ ጋር እድል የለህም አለው። ጴጥሮስም ይህንን ሲሰማ በፍርሃት ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም ብሎ ተማጸነ። ጌታችን የሁሉንም እግር የዚያን አሳልፎ ሊሰጥ የተዘጋጀውንም የይሁዳንም እግር ጭምር ዝቅ ብሎ አጠበ። ይህ ተግባር በታሪክ ውስጥ ወደር የሌለው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዝቅታ የፈጣሪን ዝቅታ የታየበት ተግባር ነበር። በዚህ ዕለት የተፈጸመ ሶስተኛ ታሪክ የአማናዊው ቁርባን መመስረት ነው። እግራቸውን አጥቦ ልብሱን ከለበሰ በኋላ ዳግመኛ በማዕዱ ተቀመጡ። በዚያም ጊዜ የዓለም ሁሉ መዳኛ የሆነውን የዘላለም ሕይወት የሚሰጠውን ታላቁን የአዲስ ኪዳን መሰረትና መስዋዕትን በተግባር መሰረተ። እየበሉ ሳለ ኢየሱስ ህብስቱን ወይም እንጀራውን አነሳ፣ ባረከው፣ ቆረሰውም፣ ለደቀ መዛሙርቱም እየሰጠ እንካችሁ ብሉ፣ ይህ ሥጋዬ ነው አላቸው። ጽዋውንም ወይኑንም አንስቶ አክብሮውና አመስግኖ ሰጣቸው። እንዲህም አለ፣ ሁላችሁም ከርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ይህ ነው ብሎ ተናገረ።
በማቴዎስ ወንጌል ምዕራፍ 26 ላይ ተጽፎ እንደምናገኘው ይህን ባደረገ ጊዜ የብሉይ ኪዳን የእንስሳት መስዋዕት ማብቃቱንና ራሱ የዓለም ሁሉ ቤዛ የሚሆን እውነተኛው የፋሲካ በግ መሆኑን አወጀ። ከዚህ ማዕድ በኋላ ይሁዳ ቁራሹን ተቀብሎ ወዲያውኑ ወደ ውጭ ወጣ። ወንጌላዊው ቅዱስ ዮሐንስ ሲገልጽ ሌሊትም ነበረ ይላል። አዎ በይሁዳ ልብ ውስጥም በውጭም ጥልቅ ጨለማ ነግሶ ነበር ይላል። ሌላው በዕለቱ ከተፈጸሙት ታሪኮች መካከል አራተኛ ታሪካችን የጌቴሴማኒው ጸሎትና የደም ላብ ነው። መዝሙር ዘምረው ወደ ደብረ ዘይት ተራራ ወጡ። ጌቴሴማኒ ወደምትባል የአትክልት ስፍራ ደረሱ። ጌታችን ደቀ መዛሙርቱን እኔ ወዲያ ሄጄ ስጸልይ እዚህ ተቀመጡ አላቸው። ጴጥሮስን ያዕቆብንና ዮሐንስን ግን ከእርሱ ጋር ይዟቸው ገባ። በዚያ ሰዓት የጌታችን የኢየሱስ ክርስቶስ ሥጋዊ ሕማምና ጥልቅ ሐዘን በጉልህ መታየት ጀመረ። ሊያዝንና ሊተክዝም ጀመረ። ሦስቱን ደቀ መዛሙርት ነፍሴ እስከ ሞት ድረስ እጅግ አዘነች፣ እዚህ ቆዩ፣ ከኔም ጋር ትጉ አላቸው። በማቴዎስ ወንጌል ምዕራፍ 26 ላይ እንደተገለጠው ጥቂት ወደፊት እልፍ ብሎ በግንባሩ መሬት ላይ ወድቆ በዚያች በጨለማ ሌሊት የዓለምን ሁሉ ኃጢአት በጫንቃው ላይ የተሸከመው አምላክ እንዲህ እያለ ጸለየ። አባት ሆይ ቢቻልስ ይህች ጽዋ ከኔ ላይ ትለፍ፣ ነገር ግን ያንተ ፈቃድ ይሁን ብሎ ይጸልይ ጀመር። ወደ ደቀ መዛሙርቱም ሲመለስ ተኝተው አገኛቸው። ጴጥሮስንም እንዲሁ ከእኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ አለው። እንደገና ሄዶ ሁለተኛ ጊዜ ጸለየ። ተመልሶም ሲመጣ አይኖቻቸው በእንቅልፍ ከብደው ስለነበር አሁንም ተኝተው አገኛቸው። ሶስተኛም ጊዜ ሄዶ ያንኑ ቃል ደግሞ ጸለየ። በዚህ የጸሎት ሰዓት ውስጥ የሕማም ጽንዓት እጅግ የበረታ ከመሆኑ የተነሳ ቅዱስ ሉቃስ በወንጌሉ በምዕራፍ 22 ላይ እንደጻፈው በፍርሃትም አጽንቶ ይጸልይ ነበር፣ ላቡም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ብሎ ይናገራል። የሰማይ መላእክት እንኳን በድንጋጤ የሚመለከቱት አስፈሪና አሳዛኝ የሕማም ሌሊት ነበር። ሌላው በዕለተ ሐሙስ ከተፈጸሙት ታሪኮች መካከል አምስተኛው የይሁዳ መሳምና የጭፍሮች መምጣት ነው። ሶስተኛ ጊዜ ጸልዮ ሲያበቃ ወደ ደቀ መዛሙርቱ መጥቶ እንግዲህስ ተኙ እረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል፣ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። በማቴዎስ ወንጌል ምዕራፍ 26 ላይ ይህንን ቃል ገና ተናግሮ ሳይጨርስ የሰይፍ የጎመድ የችቦና የፋኖስ ብርሃን ጌቴሴማኒን አጥለቀለቃት። ከ12ቱ ሐዋርያት አንዱ የነበረው ይሁዳ ከካህናት አለቆችና ከሕዝቡ ሽማግሌዎች የተላኩ ብዙ ሕዝብ አስከትሎ መጣ። ይሁዳ አስቀድሞ የምስመው እርሱ ነው፣ ያዙት፣ አጥብቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ጌታችንን ሳመው። ጌታችንም የፍቅርን ጌታ በክህደት ከንፈር የሳመውን ይሁዳን ወዳጄ ሆይ ለምን ነገር መጣህ አለው። እንደገናም ይሁዳ ሆይ በውኑ የሰውን ልጅ በመሳም አሳልፈ ትሰጣለህን ሲል ጠየቀው። በሉቃስ ወንጌል ምዕራፍ 22 ላይ እናገኘዋለን። በዚያን ጊዜ ጭፍሮቹ ቀረቡና በኢየሱስ ላይ እጃቸውን ጭነው ያዙት። ሁኔታውም በድንገት ተቀየረ። ከጌታችን ጋር ከነበሩት አንዱ የሆነው ቅዱስ ጴጥሮስ ጌታው ሲያዝ ዝም ብሎ ማየት አልቻለም። እጁን ዘርግቶ ሰይፉን መዘዘ። የሊቀ ካህናቱንም ባሪያ ማልኮስን መጥቶ ቀኝ ጆሮውን ቆረጠው። ነገር ግን ጌታችን በዚያች የውጥረትና የሕማም ሰዓት እንኳን የፍቅርና የምሕረት አምላክነቱን አሳየ። ጴጥሮስን ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልስ ብሎ ገሰጸው። የቆሰለውንም የባሪያውን ጆሮ ዳሶ ፈወሰው፣ የተቆረጠውንም ቀጠለለት። ከዚያም ጌታችን ወደ ያዙ ጭፍሮች ዞሮ ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙኝ መጣችሁን? በመቅደስ ዕለት ዕለት እያስተማሩ ከእናንተ ጋር ስቀመጥ ለምን አልያዛችሁኝም አላቸው። ነገር ግን የነቢያት መጻሕፍት ይፈጸሙ ዘንድ ይህ ሁሉ ሆነዋል አለ። ይህ ሲሆን አብረውት የነበሩት ከአንተ ጋር እንሞታለን ያሉት ደቀ መዛሙርት ሁሉ ፈሩ፣ ድንጋጤም ዋጣቸው። የሰውን ልጅ መድኃኒት መምህራቸውንና ጌታቸውን በጭፍሮች እጅ ትተው ሁሉም ሸሽተው ጠፉ። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያ የሰማይና የምድር ፈጣሪ እንደ ተራ ወንጀለኛ እጆቹን ታስሮ በጭፍሮች እየተገፋ እየተጎተተና እየተደበደበ ብቻውን በጨለማ ወደ ሊቀ ካህናቱ ወደ ቀያፋ ግቢ ተወሰደ። የሕማሙ የግርፋቱና የስቅላቱ መከራ ጉዞ በይፋ ተጀመረ። የተወዳችሁ ቤተሰቦቼ የጸሎተ ሐሙስ ታሪካዊ ክንውኖች ከማዕድ አንስቶ እስከ ጌቴሴማኒ መያዝ ድረስ ይህንን ይመስል ነበር።
ጌታችን ይህንን ሁሉ ውርደትና እስራት የተቀበለው ለምንድን ነው? የሕጽበተ እግሩና የቁርባኑ መሰረታዊ ምስጢርስ ምን ይሆን? በደም ላብ እስከ መጸለይ የደረሰበት ጥልቅ መለኮታዊ ምክንያትስ ምንድን ነው? እነዚህንና በዚህ ሰዓት የዘረዘርናቸውን ታሪኮች ሌሎቹንም የዚህ ዕለት ረቂቅ ምስጢራትን አባቶቻችን በመጽሐፈ ግብረ ሕማማት ካስቀመጡት የትርጓሜ መንፈስ በክፍል 2 እናያቸዋለን። አሁንም አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። አሁን ደግሞ ይበልጥ ወደ ረቀቀው መንፈሳዊ ትርጓሜ እንሻገራለን። ቅድስት ቤተክርስቲያናችን ይህን ዕለት የምስጢር ሐሙስ ትለዋለች። ብዙ ስሞች አሉት። ጸሎተ ሐሙስ፣ የምስጢር ሐሙስ ትለዋለች። ለምን? ምክንያቱም በዚህች ሌሊት ከሰው ልጆች አእምሮ በላይ የሆኑ የሰማይና የምድር ጌታ ዝቅ ብሎ የገለጣቸው ታላላቅ መለኮታዊ ምስጢራት የታዩባት በመሆኗ ነው። ከመጽሐፈ ግብረ ሕማማትና ከሊቃውንት ትርጓሜ በመነሳት እነዚህን ምስጢራት በጥልቀት እንመለከታቸዋለን። አንደኛው የሕጽበተ እግር ምስጢር ነው። ጌታችን የደቀ መዛሙርቱን እግር ለምን አጠበ? የሰው ልጅ አካል ውስጥ ካሉ ክፍሎች ሁሉ ዝቅተኛውና ለትቢያ የቀረበው እግር ነው። በመጽሐፈ ግብረ ሕማማት ላይ ሊቃውንቱ እንዲተረጉሙታል። እግር የሰው ልጅ የጉዞ መጀመሪያ ነው። አዳም በገነት ሲመላለስ በእግሩ ነበር። በኃጢአት ምክንያት ደግሞ በምድር ላይ በትቢያና በእሾህ ላይ እንዲመላለስ ተፈረደበት። ጌታችን ደቀ መዛሙርቱን ሂዱና አሕዛብን ሁሉ አስተምሩ ብሎ ከመላኩ በፊት በወንጌል ጉዟቸው በትቢያ ወይም በኃጢአት እንዳይረክሱ እግራቸውን አጠበ። በግብረ ሕማማት ገጽ 3121 ላይ ተጽፎ እናገኘዋለን። ለምን በውሃ አሳጠባቸው የሚለውን ካየን ውሃ የሚያጸዳና የሚያቀዘቅዝ ነው። ጌታችን በውሃ ማጠቡ በደቀ መዛሙርቱ ልብ ውስጥ የነበረውን የክብር ፈላጊነትና የትዕቢት ትኩሳት ሊያቀዘቅዝ ነው። ሌላው የመታጠቢያው ምስጢር ጌታችን ማበሻ መታጠቁ እንደ ባሪያ ሆኖ ማገልገሉን ያሳያል። ጌታ አምላክ ሆኖ ልክ እንደ ባሪያዎቹን ሲያጥብ እኛ የትዕቢተኞች ልብ ያለን ልባችን ሊሰበር ይገባል። ይህ ድርጊት ምስጢረ ትሕትና ይባላል። ፈጣሪ ለፍጡር ዝቅ ማለቱ ፍጡርም ለፈጣሪው ዝቅ እንዲል ትልቅ ትምህርት የሰጠበት ምስጢር ነው። ሌላውና ትልቁ ምስጢር ጌታችን ራሱን የመስዋዕት በግ አድርጎ ያቀረበበት የምስጢረ ቁርባን ምስጢር ነው። ቅዱስ ዮሐንስ አፈወርቅ በግብረ ሕማማት ድርሳኑ ላይ እንዲህ ይላል። ጌታችን የብሉይ ኪዳንን ፋሲካ ከበላ በኋላ ወዲያውኑ ራሱን ቆርሶ ሰጠ። ይህን ማለቱ ጥላው አልፏል፣ አማናዊው እውነተኛው ደርሷል ማለቱ ነው። ስጋዬ ነው ደሜ ነው እያለም ሰጥቷል። ጌታችን ይህ ስጋዬ ነው ያስታውሳል ወይም ይህ ደሜን ይመስላል አላለም። ይልቁንም ይህ ስጋዬ ነው ይህ ደሜ ነው አለ። ይህ በቃላት የማይነገር ታላቅ መለኮታዊ የተዋህዶ ምስጢር የታየበት ድንቅ ቃል ነው። በደብረ ሲና በደም በግ የተመሰረተው ኪዳን አብቅቶ በጌታችን መለኮታዊ ደም አዲስ ኪዳን ለዓለም ሁሉ ተመሰረተ። አምላካችን ምግብ ሆኖ ለፍጡራኑ መሰጠቱ ለኛም ያለውን የፍቅር ከፍታ የሚያሳይ ነው። እኛን ከእርሱ ጋር አንድ ለማድረግ ራሱን ዝቅ አድርጎ እስከ ማዕዳችን ድረስ ወረደ። ሶስተኛው የጌቴሴማኒ ጸሎት ምስጢር ነው። ጽዋው ይለፈኝ ያለበት። ብዙዎች ጌታችን በጌቴሴማኒ ይህች ጽዋ ከኔ ትለፍ ብሎ መጸለዩን ልክ እንደ ፍርሃት ይቆጥሩበታል። ነገር ግን ምስጢሩ ከዚያ እጅግ የራቀ ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ጌታችን በጌቴሴማኒ የጸለየው ጸሎት ስለ 3 ዋና ዋና ምስጢራት ነው። አንደኛ ፍጹም በተዋህዶ እውነተኛ ሰው መሆኑን ለማሳየት ነው። እንደ ሰውነቱ ሕማምና መከራን እንደሚሰማው ሞትንም እንደሚጸየፍ ለማሳየት ጸለየ። ይህ ባይኖር ኖሮ መከራ የተቀበለው በመሰል ወይም በምዕናብ ነው ለሚሉ መናፍቃን በር በከፈተ ነበር። ሁለተኛው ለኛ ጸሎትን ለማስተማር በፈተና ጊዜ ወደ አምላካችን እንዴት መጮህ እንዳለብን በተግባር አሳየን። ሶስተኛው የአዳምን ጩኸት የአዳምን ዕዳ ለመክፈል። አዳም በገነት ውስጥ በትዕቢት ከፈጣሪው ተለይቶ ነበር። ጌታችን ደግሞ በጌቴሴማኒ አትክልት ስፍራ በትህትና በጸሎት ወደ አባቱ ቀረበ። ያ የደም ላብ የሰው ልጅ ኃጢአት ምን ያህል ከባድ እንደነበረና ጌታችንም ያንን ሸክም ለመሸከም የተቀበለውን የነፍስ ስቃይ የሚያሳይ ድንቅ ምስጢር ነበር። አራተኛው የይሁዳ መሳምና የፍቅር ምስጢር ነው። ይሁዳ ጌታውን ለመያዝ መሳምን እንደ ምልክት መጠቀሙ የሰው ልጅ ክፋትና የፈጣሪ ትዕግስት የተጋጩበት ትልቅ ምስጢር ነው። መጽሐፈ ግብረ ሕማማት ይሁዳን እንዲህ ሲል ይገስጸዋል። ኦ ይሁዳ የሕይወትን አፍ ለመሳም እንዴት ደፈርህ? ያሳደገህንና እግርህን ያጠበህን ጌታ በከንፈር ልትሸጠው እንዴት ቻልክ? ሲል ይገስጸዋል። የጌታ ዝምታ ግን እጅግ ያስደንቃል። ጌታችን
ይሁዳ ሲመጣ እያወቀ አልሸሸም። እንዲያውም ወዳጄ ሆይ ለምን መጣህ አለው። ይህ ወዳጄ የሚለው ቃል የጌታን የፍቅርና ይቅርባይነት የሚያሳይ ነው። እስከ መጨረሻው ሰዓት ድረስ ለይሁዳ የንስሐ ዕድል ሲሰጠው እንመለከታለን። መሳም የፍቅር መገለጫ ሆኖ ሳለ የሞት መሳሪያ መሆኑ የዓለምን ግብዝነት ያሳያል። ጌታ ግን ያንን የክህደት መሳም በትዕግስት ተቀበለ። ምክንያቱም የኛን የጥላቻ መሳም በፍቅሩ ሊሽረው ስለፈለገ ነው። አምስተኛ እኔ ነኝ የሚል ነው የመለኮታዊ ስልጣን ምስጢር። ጭፍሮቹ ሊይዙት በመጡ ጊዜ ጌታችን ማንን ትፈልጋላችሁ አላቸው። እነርሱም የናዝሬቱ ኢየሱስን አሉት። ጌታችንም እኔ ነኝ ባላቸው ጊዜ ሁሉም ወደ ኋላቸው ተመልሰው በምድር ላይ ወደቁ። በዮሐንስ ወንጌል ምዕራፍ 18 ላይ እንደምናነበው ይህ ታላቅ ምስጢር ነው። ጌታችን የታሰረው ስለደከመ ወይም ኃይል ስለሌለው እንዳልሆነ በዚህ አሳየ። በቃሉ ብቻ ሰራዊቱን መጣል የሚችል አምላክ ነገር ግን ስለኛ ድህነት ሲል ራሱን አሳልፎ ሰጠ። በግብረ ሕማማት ላይ እንደተገለጸው በፈቃዱ ለሞት ቀረበ እንጂ ማንም በኃይል ሊይዘው አይችልም ነበር። የታሰረው በገመድ ሳይሆን በእኛ ፍቅር ነው ይለናል። የተወደዳችሁ ወንድሞቼና እህቶቼ እነዚህ 5 ምስጢራት ትሕትናው፣ ቁርባኑ፣ ጸሎቱ፣ ትዕግስቱና መለኮታዊ ስልጣኑ የጸሎተ ሐሙስ ዋና መሰረት ናቸው። ጌታችን ይህንን ሁሉ ምስጢር የገለጠው ለኛ ብሎ ነው። ታዲያ ይህ ሁሉ ምስጢር ለዛሬው ሕይወታችን ምን ትርጉም አለው? በስጋውና በደሙ መታተማችን እግር በማጠብ የገለጠው ትሕትና በእኛ ሕይወት ውስጥ እንዴት ሊተረጎም ይገባል? በጌቴሴማኒ የጸለየው ጸሎት የኛን የፈተና ሰዓት እንዴት ያበረታዋል? በቀጣዩና በመጨረሻው በክፍል 3 እነዚህን ምስጢራት ወደ ዕለት ተዕለት ተግባራዊ ሕይወታችን እንዴት እንደምንለወጣቸው በሰፊው እናያለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ይህ ሁሉ መከራ፣ ይህ ሁሉ ዝቅታና ይህ ሁሉ ምስጢር ዛሬ ለኔና ለናንተ ምን ትርጉም አለው? በውካታ በጭንቀትና በፈተና በተሞላው በዚህ ዘመን ለምንኖር ክርስቲያኖች የጸሎተ ሐሙስ ትምህርት ከታሪክነት አልፎ እንዴት ወደ ዕለት ተዕለት ተግባራዊ ሕይወት ይለወጣል? የሰሙነ ሕማማት ትርጉም የሚገኘው በለቅሶ ታሪኩን ሰምቶ በማዘን ብቻ ሳይሆን በሕይወት መለወጥም ነው። አሁን ይህንን የለውጥ ጥሪ በ5 መሰረታዊ ነጥቦችን እንመለከታለን። አንደኛ ልብስን የመጣልና የትሕትና ጥሪ ነው። ጌታችን የደቀ መዛሙርቱን እግር ለማጠብ ሲነሳ መጀመሪያ ያደረገው ተግባር ታላቅ ትርጉም አለው። ቅዱስ ወንጌል እንዲህ ይላል፣ ከእራት ተነሳ ልብሱንም አኖረ ይለናል። በመጽሐፈ ግብረ ሕማማት ላይ ይህንን ሲተረጉም ጌታችን ልብሱን ማኖሩ የጌትነቱን ግርማ ለጊዜው ሰውሮ የባሪያን መልክ መያዙን ያሳያል። እኛም የሰውን እግር ለማጠብና ለማገልገል መጀመሪያ የትዕቢታችንን፣ የክብራችንንና የእውቀታችንን፣ የኩራታችንን ልብስ መጣል አለብን ይለናል። ዛሬ በእኛ ሕይወት ውስጥ የምንጥለው ምን አይነት ልብስ አለን? የትዕቢት ልብስ፣ እኔ ከገሌ እበልጣለሁ የሚል መንፈስን የያዝን ስንቶቻችን ነን? ጌታ ጌትነቱን ትቶ ሲያጥብ እኛ ምን ሆነን ነው ሌላውን የምንንቀው? ሁለተኛ የጥል ልብስ፣ በቤታችን ውስጥ በትዳር አጋራችን፣ በስራ ቦታችን ከስራ ባልደረቦቻችን ጋር ዝቅ ብለን ለመታረቅ የምንቸገረው የእኔነት ልብስ ስላላወለቅን ነው። ስለዚህ የእኔነት ልብስ ልናወልቅ ይገባናል። የጸሎተ ሐሙስ ዋና ትርጉም ትልቁ ትንሹን ማገልገሉ ነው። ዛሬ ሁላችንም የትዕቢት ልብሳችንን ጥለን የሌላውን ሰው ስብራትና ሕመም የምናስብበትን የፍቅር ማበሻ እንታጠቅ። አገልግሎት የሚጀምረው ዝቅ ከማለት ስለሆነ። ሁለተኛ ከይምሰል ኑሮ ወደ አማናዊ ቁርባን። ጌታችን የብሉይ ኪዳንን ራት በልቶ ሲያበቃ ራሱን ለቁርባንነት አሳልፎ ሰጠ። ይህ ማለት የጥላ ወይም የይምሰል ኑሮ አብቅቶ የእውነተኛው ኑሮ መጀመሪያ ነው። ቅዱስ ጳውሎስ አሮጌውን እርሾ አስወግዱ ይላል። ዛሬ እኛም ወደ ቅዱስ ቁርባን ማዕድ ስንቀርብ ወይም በሕማማት ሳምንት ስንመላለስ በውስጣችን ያለውን አሮጌ እርሾ፣ ቂም፣ በቀል፣ ክፋት ልናስወግድ ይገባናል። በንስሐ ታጥበን አዲሱን ልብስ ለብሰን ልንጓዝ ይገባል። ተግባራዊ ፈተና። በቤተክርስቲያን ተገኝተን ጌታን ስጋህና ደምን ስጠኝ ስንለው በሌላ በኩል ደግሞ የወንድማችንን ስጋ በሐሜትና በክፋት የምንበላ ከሆነ ገና ከጥላው ኑሮ አልወጣንም ማለት ነው። ቁርባን ማለት ከክርስቶስ ጋር አንድ መሆን፣ ህብረት ማለት ነው። ክርስቶስ ደግሞ በመስቀል ላይ ለጠላቶቹ የጸለየ አምላክ ነው። እኛስ ከሰዎች ጋር ያለን ህብረት ምን ይመስላል? በዚህ ሌሊት ከጌታ ጋር አንድ ለመሆን መጀመሪያ ከወንድማችን ጋር እንታረቅ። የቅዱስ ቁርባን ፍሬው በኑራችን ውስጥ የሚታይ ተግባራዊ ፍቅር ሊሆን ይገባል። ያለ ፍቅር የሚደረግ የቁርባን ህይወት ከቶ አይሆንምና። ሶስተኛ በጌቴሴማኒ መንቃት ነው።
ጌታችን በጌቴሴማኒ ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን ብሎ ደቀ መዛሙርቱን ሲጠይቃቸው እንመለከታለን። ዛሬም እኛን በቤታችን ሆኖ እየጠየቀን ነው። መጽሐፈ ግብረ ሕማማት እንዲህ ይላል፣ ደቀ መዛሙርቱ የደከሙት በስጋቸው ድካም ብቻ ሳይሆን በነፍሳቸው መታወካቸውም ነው። ጌታ ግን በጸሎት ነቅቶ ፈተና እንድልነሳ ይለናል። ዛሬ ዓለማችን በብዙ መንፈሳዊ እንቅልፍ ውስጥ ትገኛለች። በማህበራዊ ሚዲያ፣ በከንቱ ወሬና በዓለማዊ ጫጫታ ውስጥ ሰዓታትን እናጠፋለን። ለጸሎት ግን አንዲት ሰዓት ትከብደናለች። በፈተና ሰዓት ቶሎ የምንወድቀው እንደ ጌታ ስላልጸለየንና እንደ ደቀ መዛሙርቱም ስለተኛን ነው። ሌላው በዚህ ሳምንትና ከዚህ በኋላ ባለው ህይወታችን ቢያንስ በቀን ውስጥ አንዲት ሰዓት ለነፍሳችን ንቃትና ለጸሎት ብንሰጥ ወደ ፈተና እንዳትገቡ ትጉና ጸልዩ የሚለውን የጌታን ትእዛዝ የህይወታችን መከታ እናደርገዋለን። መጸለይ ማለት ከመከራ መሸሽ ሳይሆን መከራን የሚያሸንፍ ኃይል ከላይ መቀበል ማለት ነው። አራተኛው የይሁዳን መሳም መለየት ነው። ይሁዳ ጌታን የሸጠው በጠላትነት ጩኸት ሳይሆን በወዳጅነት መሳም ነው። ዛሬም እኛ በከንፈራችን ጌታን እያመሰገንን በልባችንና በስራችን የምንክደው ስንቶቻችን? በቤተክርስቲያን ውስጥ ቅዱስ መስለን በውጪ ግን ሰውን የምናስቀይም የምናታልልና ለጥቅማችን የምንሮጥ ከሆነ የይሁዳ መሳም በእኛ ላይ ማለ ማለት ነው። ጌታችን ለይሁዳ እስከመጨረሻው ወዳጄ እያለ በፍቅር ሲጠራው እንመለከታለን። እኛስ ለበደሉን ሰዎች ያለን አመለካከት ምን ይመስላል? በክፋታቸው ልንመልስላቸው ወይስ በፍቅራችን ልናሸንፋቸው እንሞክራለን? ከግብዝነት ኑሮ እንውጣ። ቃላችንና ስራችን፣ ጸሎታችንና ምግባራችን አንድ ይሁን። የታማኝነት መሰረቱ ክርስቶስ መሆኑን ተረድተን ለሰዎችም ሆነ ለእግዚአብሔር እውነተኛ ነን። ክርስቲያን ማለት በብርሃንም በጨለማም አንድ አይነት የሆነ ሰው ነው። የተወደዳችሁ ቤተሰቦቻችን እስካሁን በነበረን ቆይታ የጸሎት ሐሙስን ታላቅ ምስጢራትን ተመልክተናል። ስለዚህ ዛሬ እኛም የነፍሳችንን እግር አጥበን የትዕቢታችንን ልብስ ጥለን ከጌታ ጋር ወደ ቀራንዮ ለመጓዝ ራሳችንን እናዘጋጅ። ጌታ ስለኛ የታሰረው እኛን ከኃጢአት እስራት ሊፈታን ነው። ስለኛ የጸለየው እኛን ከፈተና ሊያድነን፣ እኛም ከርሱ እንድንማር፣ እኛም እንድንጸልይ ሊያስተምረን ነው። ስለዚህ በዚህ ቅዱስ ሳምንት ውስጥ ክህደትን ሳይሆን ታማኝነትን፣ ትዕቢትን ሳይሆን ትህትናን፣ እንቅልፍን ሳይሆን በጸሎት መትጋትን፣ መበርታትን፣ ንቃትን መምረጥ ይገባናል። የተወዳችሁ ቤተሰቦቻችን እንግዲህ የጸሎት ሐሙስን ከብዙ በጥቂቱ ታሪኩን ለእናንተ አካፍያለሁ። በቀጣይ ዝግጅታችን ነገ በዕለት ዓርብ ደግሞ ዓለም ሁሉ የዳነበትን ጌታችን በመስቀል ላይ 7 ታላላቅ ቃላትን ተናግሮ ነፍሱን ለኛ ቤዛ አድርጎ የሰጠበትን ታላቁን የዕለት ዓርብን የስቅለትን ምስጢር ይዘን እንገናኛለን። እስከዚያው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ መከራውና ዝቅታው በልባችን ውስጥ ፍቅሩን ንስሐውን ይትከልብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።